ጌታ ይባረክ። ኢየሱስ ጌታ ነው። ደህና ናችሁ ወይ? እስቲ ኢየሱስ ጌታ ነው በሉ። አሜን። ክብር ለጌታ ይሁን። እስቲ በጌታ ፊት እንቆምና በጣም ሰዓቴን እጠቀማለሁ። 6 ሰዓት ነው። ከ7 ሰዓት በፊት እንጨርሳለን። ጌታ ይባረክ። በጸሎት መንፈስ እንሁን። ከጸሎቱ በፊት ሁላችንም የእግዚአብሔርን ቃል እናወጣለን። ባለፈው ሳምንት ኤፌሶን ምዕራፍ 2ን አይተናል። የዳነው በጸጋው ነው፣ እንዲሁ በጸጋው ድነናል። ይህም ደግሞ የእግዚአብሔር ስጦታ እንጂ የኛ ስራ እንዳልሆነ ተመረናል። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ እናነባለን። ጮክ ብለን እናንብበውና ጸልየን ዛሬ ደግሞ የተዘጋጀውበትን አስተምራለሁ። ሁላችሁም ብታነቡት ደስ ይለኛል። ከ11 እስከ 15 በጌታ ስም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊን ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ። እንጸልያለን። ሃሌሉያ። ነፍሴን ረፍት 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 ይሰማ። በጸጋው ላይ ረፍት አለ። አሜን። ዋስትና ካለው ጋር ፍቅር ጀምሯታል። ስጋት አይገባኝ ምን ይመጣብኝ። የቅርቤ ልብ ወዳጅ አንተን ተከትዬ ነፍሴን ረፍት 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 ይሰማታል። በመንፈሱ ነው። አሜን። ዋስትና ካለው ጋር ፍቅር ጀምሯታል። ስጋት አይገባኝም ምን ይመጣብኝ። የቅርቤ ልብ ወዳጅ አንተን ተከትዬ እንዲህ ልበኝ ወዳጄ ለአንተ። ሃሌሉያ። አይደበቀው አንተ ጌታ ልብ ወዳጅ ነህ። እረፍት ይሰማናል። ኢየሱስ የልብ ወዳጅ ነህ። ሃሌሉያ ሃሌሉያ። ነፍሴን ረፍት ረፍት ይሰማታል። ዋስትና ካለው ጋር ፍቅር ጀምሯታል። ስጋት አይገባኝም ምን ይመጣብኝ። ሃሌሉያ። የቅርቤ ልብ ወዳጅ አንተን ተከትዬ ሃሌሉያ። እውነተኛ ወዳጅ ምስጢር አዋቂ እውነተኛ ወዳጅ የልብ የጓዳ ሰው እውነተኛ ወዳጅ አንተ ጌታ የልብ ወዳጅ ነህ። ሃሌሉያ። እርሱ የልብ ወዳጅ ነው። ሃሌሉያ። ኢየሱስ ጌታ ነው።
እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለ ጌታ እሱ የታመነ አምላክ ነው። እርሱ ጋር መተን ሸክማችንን ይዘን አንሄድም፣ ሸክማችን አራግፈን እንሄዳለን። አረ ሃሌሉያ! ወደ ጸጋው ዙፋን በእምነት ቀርበናል። ክብር ለስሙ ይሆን። በጸጋ ድነናል። ክብር ለስሙ ይሆን። በክርስቶስ ኢየሱስ የመስቀል ሥራ አርፈናል። ክብር ለስሙ ይሆን። አረ ሃሌሉያ! አሁን በክርስቶስ ላሉት ኩነኔ የለባቸውም። ክብር ለስሙ ይሆን። እነዚህ ከወዴት መጡ አለ? እነዚህ ልብሳቸውን በበጉ ደም ያነጹ ናቸው አለ። ሃሌሉያ! እንባቸው ከዓይናቸው ላይ ታብሷል። ሃሌሉያ! ክብር ላንተ ይሆን። እግዚአብሔር አምላክ ሆይ እናመሰግንሃለን። እረፍት ይሰማናል። እረፍት ይሰማናል። ገና ልናርፍ አይደለም፣ እረፍት ይሰማናል። እናውቃለን አንተ ጋር ስንመጣ ፍጹም እረፍት እንዳለ። አሁንም ግን በመስቀሉ ሥራ አርፈናል። አበሳችን ከላያችን ላይ ተወግዷል። ክሳችን ተቀዷል። አረ ሃሌሉያ! አረ ሃሌሉያ! በመስቀሉ ሞት ከመንገዳችን ላይ አስወግዶታል። ክብር ለስምህ ይሆን። በልጅ ኢየሱስ መከራና ትንሣኤ እኛ ድል ነሽ ስለተደረገን እግዚአብሔር ሆይ እናመሰግንሃለን። የኔና ይሄ ሕዝብ አንተን ሊያመልክ መጥቷል። ስለፈሰሰው መንፈስህ ክብር ላንተ ይሆን። ከኔ በፊት የቆሙ ሰዎችን ተጠቅመሃል፣ እናመሰግንሃል። በጌታ በኢየሱስ ስም ጊዜውን ተረከብ። ቃልህ እንደሚገባ እንድገልጥ እኔን ባሪያህን ሕዝብህን እንዲሰማ በኢየሱስ ስም ለእያንዳንዳችን ጸጋ ይፍሰስልን። አትከልከል መንፈስ ቅዱስ፣ የወደድከው ይሆን። ቃልህ ነፃ ያወጣል። ቃልህ መንፈስ ነው። ቃልህ ሕይወት ነው። ቃልህ ሲነገር በጌታ በኢየሱስ ስም ነፃ ሊወጡ የተገባቸው ሰዎች ነፃ ይውጡ። በኢየሱስ ስም መልካሚቱ እጅ በመካከላችን ትንቀሳቀስ። ሁሉ ለስም ክብር ይሆን በምትወደው ልጅ በጌታችንና በመድኃኒታችን በኢየሱስ ስም አሜን። ለጌታ ክብር ስጡና ቁጭ ቁጭ በሉ። ኢየሱስ ጌታ ነው። ጌታ ይባረክ። ባለፈው ሳምንት የተማርነው የዳንበት ወይም ደግሞ የእግዚአብሔር ጸጋ በሚል ርዕስ ነው። ዛሬ እንደ ማሰሪያ አድርጌ የምንኖርበት ጸጋ የባለፈው the grace that saved us ለትሉት እግዚአብሔር እኛን የታደገበት ጸጋ ነው። ዛሬ ደግሞ የምንኖርበት ጸጋ ወይም ደግሞ the grace that sustained us የሚያኖረን የሚያቆየን በህይወት የሚያኖረን ለክብር የሚያበቃን አሜን። ኧረ ኢየሱስ ጌታ ነው። እስቲ ጸጋው በሎ አድኖኛል፣ ጸጋው ያኖረኛል። ከጎናችሁ ላለው ሰው ስበኩልኝ፣ ይሄ ጸጋ ማዳን ብቻ ሳይሆን ያኖረሃል በሉት። ግራ አትጋባም በሉት። አሜን። ጌታ የተባረከ ይሆን። ኤፌሶን ላይ እንዳየ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። ኢየሱስ ጌታ ነው። ትምክት የለም። አሜን። እኔ የምትሉት ነገር የለም፣ እሱ በእኛ ሆኖ ነው። አሜን። ባለፈው በጥሩ ምሳሌ ያሳይቻችኋለሁ፣ አልደግመም። የቀራችሁ ጠይቁ። ኢየሱስ ጌታ ነው። አሁን ድጋሚ አልሸከምም። ሰው ምሳሌ ሰጠቻችሁ ነበር፣ ትዝ ይላችኋል አይደለ? ኢየሱስ ጌታ ነው እና አንዱ በስራው ሊጸድቅ፣ አንዱ በጥረት፣ አንዱ ሌላውን እየከሰሰ፣ አንዱ በድካም አይደለም። የቻለው ደክሞ የተኛው አልችልም ያለው ክርስቶስ ኢየሱስ ይዞት ገባ። አሜን። ይሄ በእኛ የሚሆን አይደለም። ድነት በእኛ የሚሆን አይደለም። 100% የክርስቶስ ሥራ ነው። የዳነው በኢየሱስ ክርስቶስ የመስቀል ላይ ሥራ ነው። ተፈጸመ አለ። አሜን። ዕዳችን ተወግዷል። አበሳችን ከኛ ርቋል። ክብር ለኢየሱስ ይሆን። አሜን ናችሁ ወይ? ኢየሱስ ጌታ ነው። የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 3 ላይ ጻድቅ የለም አንድስ እንኳን፣ እግዚአብሔርን የሚፈራ የለም አንድስ እንኳን፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ኢየሱስ ጌታ ነው። ግን በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ በሉ። ባካ የጸደቀ ሰው አለ? አረ ሃሌሉያ! እስቲ በጸጋ ጸድቄአለሁ በሉ። በጸጋ ድኛለሁ በሉ። ኢየሱስ ያድናል። አሜን። ብዙ ሰው ግራ ይገባዋል። ጸድቄአለሁ ስትሉ ይሄ ነገር መስመር የሳተ አይ ጸድቀናል። ጽድቃችንማ የመርገም ጨርቅ ነው። ከኛ የሆነ ነገር የለም። አበሳችንን ግን ከኛ ያነሳ አንድ ጀግና አለ። ሞታችንን የሞተልን አለ።
አበሳችንን ይወሰደልን አለ። እርግማናችንን ስለኛ እርግማን ሆኖ በመስቀል ያነሳልን አለ። ሃሌሉያ። ከሱ ሥራ የተነሳ ጸድቀናል። አረ ኢየሱስ ያድናል። ክብር ለኢየሱስ ይሆን። ጌታ ይባረክ። ወደዛ አልመለስም። ብዙዎቻችን ግን የምንቆመው ጸድቅ ያለሁ ብለን ነው። ስለዚህ አለፍ እንድንል ያስፈልጋል። ሮሜ ምዕራፍ 4 ከ6 እስከ 11 ላይ እናንተ ታነቡታላችሁ። ስለ አብርሃም ግን አንድ ነገር ይናገራል። ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተብ ተቀበለ ይላል። አብርሃም ያመነው አብርሃም የጸደቀው ከተገረዘ በኋላ ነው ሳይገረዝ ነው? ቃሉን በደንብ ነው። ከተገረዘ በኋላ ነው ሳይገረዝ ነው? ሳይገረዝ። ስለዚህ አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። ነገር ግን የጽድቅን ማህተብ ያገኘው በመገረዝ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዛሬ ፍቅቅ ማለት ይሆንልናል። አሜን። ስለዚህ ወደ ቲቶ ወደ ተነሳሁበት ሐሳብ እመጣለሁ በኋላ ላይ ቃል በቃል እያየን እንሄዳለን። አንድ 3 ሐሳቦችን ነው የምነግራችሁ። የቲቶ ባክግራውንድ ወይም ደግሞ ቲቶ ለምን ተጻፈ ስትሉ ቲቶ በቀርጤስ የተተወ አንድ ወጣት ፓስተር ነው። በሐዋርያው ጳውሎስ ስር የሚያድግ አንድ ወጣት ፓስተር ነው እና ቀርጤስ ትቶት እንዲያደራጅ ቤተክርስቲያን እንዲያደራጅ እንዲያስተምር ሐዋርያው ጳውሎስ አደራ የሰጠው ሰው ነው እና የቀርጤስ ሰዎች ምን አይነት ናቸው ብላችሁ ስትመለከቱ ግን የቀርጤስ ሰዎች በጣም እግዚአብሔርን የማይፈሩ እንደ ልባቸው መኖር የሚፈልጉ ሰዎች ናቸው። አንዳንዶቹ በጸጋ ድነናል፣ ስለዚህ ከዳንን ምንም አይነት ነገር ብናደርግ እግዚአብሔር ምንም ሊያረገን አይችልም ብለው ስለሚያስቡ እንደ ልባቸው ይመላለሱ ነበር። ምዕራፍ 1 ቁጥር 16 ላይ መመልከት ትችላላችሁ። ምን ይላል መሰላችሁ? እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ስራ የማይበቁ ናቸው ይላል ቲቶ ምዕራፍ 1 ቁጥር 16። አንዳንዶቹ ደግሞ በጣም ሌጋሊስት ህጋውያን ከመሆናቸው የተነሳ አይ እግዚአብሔር በክርስቶስ ኢየሱስ ያደረገው ነገር እንዳለ ሆኖ እኛ ልንረዳው ይገባናል፣ እኛ የሆነ ነገር ካላደረግን ድነታችን ሙሉ አይሆንም የሚሉ ሰዎች ነበሩ። ለነዚህ ሰዎች ሐዋርያው ጳውሎስ ቲቶ እንዲያስተምር እንዲገስጽ ማንም አይናቅህ፣ ይህንን በድፍረት ስበክና አስተምራቸው ብሎ ይህንን መልእክት ጻፈለት እና ቁጥር 11 ላይ ስትመለከቱ ምንድነው የሚለው? የመጀመሪያው ነገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ኢየሱስ ጌታ ነው። አረማዊ የለ፣ ስኩስቴስ የለ፣ አይሁዳዊ የለ፣ ግሪክ የለ፣ ኢትዮጵያዊ የለ፣ አማራ የለ፣ ኦሮሞ የለ፣ ትግሬ የለ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ኢየሱስ ጌታ ነው። ለሚያምን ሁሉ ድነት ተሰጥቶታል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስለዚህ ወደ እምነት እንዲመጡ ሐዋርያው ጳውሎስ ያስተምራቸዋል። ባለፈው ሳምንት እንዳየነው በጸጋ ድነናል። ይሄ ጸጋ ምን ያደርጋል የሚለውን ቲቶ በአግባቡ ይገልጽልናል። ቁጥር 11 12 ላይ መመልከት ትችላላችሁ። የመጀመሪያ ነጥቤ ይሄ ነው። ቁጥር 12 እና 13 ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ይላል። ኢየሱስ ጌታ ነው። ጸጋው የመጀመሪያው ነገር በህይወትህ የሚያደርገው ኃጢአተኝነትና ዓለማዊ ምኞትን እንድትክድ ያደርግሃል። አረ ኢየሱስ ጌታ ነው። የእግዚአብሔር ጸጋ በህይወትህ መኖሩ የምታረጋግጠው የሚያስጠላህ ነገር ይኖራል። ዓለማዊነት ያስጠላሃል፣ ኃጢአት ያስጠላሃል። ክብር ለጌታ ይሁን። አረ አሜን ነው። ኢየሱስ ጌታ ነው። ክርስቶስን ሳታቅ የኖርክበት ጨለማ የኖርክበት የህይወት ምልልስ የህይወት ዘዬ በሙሉ ያስጠላሃል። ወደ ክርስቶስ ስትመጣ ወደ ጽድቁ ብርሃን ውስጥ ስትገባ ያ የጨለማው ኑሮ አይጥምህም፣ አይመችህም። ሰዎች የሚረኩበት ሰዎች ደስ የሚላቸው ነገር ላንተ አይመችህም። ኢየሱስ ጌታ ነው። ጸጋው በእርግጥ በህይወት ውስጥ አለ ማለት ነው። አሜን ናችሁ? ክብር ለጌታ ይሁን። አሁን ጸጋው አድኖኛል እንዳላችሁ ሁሉ ጸጋው በህይወቴ አለ እንድትሉ ፈልጋለሁ። ጸጋው በህይወቴ ይሰራል በሉ። አሜን።
ኢየሱስ ጌታ ነው። ኃጢአተኝነትና ዓለማዊ ምኞትን እንድንጠላ ወይም ደግሞ እንድንክድ ያደርገናል ማለት ነው። ምናልባት ይህንን በደንብ ለመረዳት ሮሜ ምዕራፍ 8 ላይ እንድትመለከቱት እመክራችኋለሁ። ሐዋርያው ጳውሎስ ለመኖር ፈልጎ በጽድቅ ለመመላለስ ፈልጎ ነገር ግን ጽድቅ ማድረግ እንዴት እንዳቃተው ይናገራል አይደለ? ምዕራፍ 7 ላይ ምዕራፍ 7 በተለይ ከ21 አካባቢ ጀምሮ መመልከት ይችላል። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል ይላል። በውስጡ ሰውነቴ ለእግዚአብሔር ሕግ መገዛት እፈልጋለሁ፣ ነገር ግን ይሄ ኃጢአተኛ ማንነቴ ደግሞ ወደ ኃጢአት ይመራኛል ወይም ደግሞ ኃጢአት እንዳደርግ ያደርገኛል ይላል። ግን ለእግዚአብሔር ክብር ይሁን ይላል። አሜን። ያለ ሕግ የክርስቶስ ጸጋ ተገለጠ። አረ ኢየሱስ ያድናል። እሺ ጸጋ ተገልጧል በለው ባክ። ጌታ የተባረከ ይሁን። ያንን ብሎ ነው ምዕራፍ 8 ቁጥር 1 ላይ አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ክብር ለጌታ ይሁን። በክርስቶስ ኢየሱስ ስትገቡ የህይወት መንፈስ ሕግ ነው ያለው። ክብር ለጌታ ይሁን። ካድርግ አታድርግ ታልፍና ሪሌሽናል ትሆናለህ ከክርስቶስ ጋራ እንደ ተዛመድክ ለእግዚአብሔር በክርስቶስ በኩል ልጅ እንደሆንክ ሲገባህ ኃጢአት ላድርግ አላድርግ የሚለውን ትግል ትተውና ያንን ትንቅና ኢየሱስ ጌታ ውስጥህ ያ ህይወት እየለመለመ ይመጣል። ክብር ለጌታ ይሁን። እዚህ ጋር ሁለት ሐሳቦችን አነሳለሁ፣ ጀስቲፊኬሽን እና ሳንቲፊኬሽን የሚል ጸጋው የሚሰራው የመጀመሪያው ወይም ደግሞ ባለፈው ሳምንት ያየነው ጀስቲፊኬሽን ነው። ጀስቲፊኬሽን ማለት መጽደቅ ማለት ነው። አሜን ናችሁ? ከጎናችሁ ያለውን ሰው በጸጋ ጸድቀሃል በሉት። አሜን። ጸድቀህ ግን አልቆምክም በሉት። አሜን። በነገራችን ላይ መጽደቅ የኛ ፓርት የለበትም። አሜን ናችሁ? መጽደቅ የኛ ፓርት የለበትም። የእግዚአብሔር በክርስቶስ ኢየሱስ ያደረገው ስራ ነው። አሜን ነው። በኮርት ሩም ውስጥ ወይም ደግሞ በፍርድ ቤት ውስጥ አስቡት፣ ሁላችን ቆመናል ኃጢአተኛ ተብለን እጅ ከፍንጅ ተይዘን። ወይም ዘካርያስን ነው እዩት፣ ዘካርያስ ላይ ስለ ኢያሱ የሚናገረው አይደለ? ክስ አለ አይደለ? እድፋም ልብሱን ለብሶ ቆሟል። ሰይጣን ይከሰዋል አይደለ? እኛ ሁላችን እንደዛ አስቡ። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ ይሄ ለአይሁዳዊም ለግሪክም ሰው ለኛም ይሰራል። ኢየሱስ ጌታ ነው። ስለዚህ እዛ ፍርድ ላይ ቆመናል። ሞት ይገባቸዋል? አዎ ይገባቸዋል። ከፈለጋችሁ ያቺ ሴትን ደግሞ አመንዘራ የመጣችውን ኢየሱስ ጋር ተመልከቷት። ሶስት ነገር ነው የነገርኳችሁ። እኛ ፍርድ ቤት ውስጥ እንደቆምን በወንጀል እንደተያዘን ማሰብ ትችላላችሁ። ያቺ በኃጢአት አመንዝራ የተያዘችውን ሴት ማሰብ ትችላላችሁ። ኢያሱን ማየት ትችላላችሁ። ዘካርያስ ምዕራፍ 2 ላይ ያለው ኢየሱስ ጌታ ነው። አሜን ናችሁ? ኃጢአት ሰርተዋል? አዎ ሰርተናል። ተላልፈናል? አዎ ተላልፈናል። ምክንያቱም ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ ፍርድ ይገባናል። ዳኛውም ጠበቃውም የኛ ሆነና ተረፍን። አሜን። ሞት ሲገባን ሊፈርድብን አልወደደም። አሜን። አይ አለ፣ እኔ በእነሱ ቦታ ሞታለሁ አለ። ፍርድ ይገባቸዋል፣ ፍርዱ ግን እኔ ላይ ይሆናል። አሜን። ልክ ለኢያሱ እንደተባለው ይህ ከሳት የተነጠቀ ትንታግ ነው። አሜን። እድፋሙን ልብሱን አውልቆለት ንጹህን ጥምጣም አድርጉለት ተባለ። ለዚህ ነው አባ አባ ብሎ የሚጮህ የልጁን መንፈስ በእኛ አደረገ። ወደ አብ ልንገባ እንዲህ ያለ ድፍረት አለን። አረ ክብር ለኢየሱስ ይሆን። አሁን ዳኛውን አይን ለአይን ማየት ትችላለህ። ክብር ለጌታ ይሆን። በስራ ሳይሆን ክርስቶስ በሰራልህ። ክብር ለኢየሱስ ይሆን። ማንም የሚበቃ የለም። እግዚአብሔርን ከቶ ማንም አላየውም። በቅፉ ያለው አንድያ ልጁ እርሱ ተረከው ይላል። ወደ እግዚአብሔር መግባት የሚችል አንድስ እንኳን ሰው የለም። ኧረ ኢየሱስ ጌታ ነው። እኔ መንገድ፣ እውነት፣ ሕይወት ነኝ። በእኔ በቀር ወደ አብ የሚገባ
የለም አለ። በክርስቶስ ኢየሱስ ይሄ ድፍረት አለን። ኢየሱስ ያድናል። እስቲ በኢየሱስ መግባት ሆኖልኛል በሉ። ያቺ ሴት ሊፈርዱባት ነበረ፣ ይችሉ ነበረ። በሕግ ተይዛለች፣ ወንጀለኛ ናት፣ ጥፋተኛ ናት። ጌታ ኢየሱስም ይጽፋል፣ መሬት ላይ ይጽፋል። በደል የሌለበት ከናንተ ኃጢአት የሌለበት ከናንተ አስቀድሞ ይውገራት አለ። ሁሉ መውገር እንደሚችል ያውቃል። ግን ሁሉ ሰው ሲመለከት ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። ማንም ድንጋዩን ማንሳት አልቻለም። ጌታ ኢየሱስ ልፈርድብሽ አልመጣሁም አለ። ዳግመኛ ኃጢአትን አትስሪ። ኢየሱስ ጌታ ነው። እስቲ ነፃ ነኝ በሉ ባካችሁ። በክስ የመጣችሁ የምስራች አለ። በጌታ በኢየሱስ ነፃ ናችሁ። እረ ኢየሱስ ጌታ ነው። በነገራችን ላይ ከሳሽ ተጥሏል። እስቲ የወንድሞች ከሳሽ ተጥሏል በለው። ይሄን ማስተምራችሁ ወይም ደግሞ ምሰብካችሁ ሌጋሊስት ለመሆን አይደለም። እንዲህ አድርጉ እንደዛ አድርጉ ለማለት አይደለም። በጸጋ ድናችኋል። ያንን ጸጋ ግን መጠበቅ ይኖርባችኋል። እስቲ ጸጋን አልጥልም በሉ። የሚረዳ የሚያግዝ የአምላኬ ኃይል በኢየሱስም ያግዛችሁ። መውደቅ አለ፣ መነሳት ግን አለ። ጻድቅ 7 ጊዜ ይወድቃል ይላል። በኢየሱስም መነሳት ግን ይሆንላችኋል። እረ ኢየሱስ ጌታ ነው። ጠላቴ ሆይ በእኔ ደስ አይበልሽ፣ ብወድቅ እነሳለሁ፣ በጨለማ ብሄድ እስቲ ጌታ ብርሃኔ ነው በሉ ባካችሁ። ለአንድ ሰው መውጣት ይሆንለታል፣ ለአንድ ሰው መነሳት ይሆንለታል። እረ ሃሌሉያ። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ከክርስቶስ ኢየሱስ የተነሳ ብርሃን ሆኖልናል። ከሞት ወደ ሕይወት ተሻግረናል። አበሳችን ከላያችን ላይ ተቀዷል። እርግማናችን ከላያችን ላይ ተነስቷል። ሞት ሆይ መውጊያ ይሄታል። ሲኦል ሆይ ድል መንሳት ይሄታል። ሃሌሉያ። እስቲ ድል ነሽ ነኝ በሉ ባካችሁ። ድል ነሽ ነኝ በሉ። ቅድም አንድ ብላቴና ተናግራ በወደደን በእርሱ ከአሸናፊዎች ኧረ እንበልጣለን በሉ። ይኸውላችሁ በሰማይ ከፍ ያለ ነገር አለ። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ክሳችሁ ተወግዷል። አበሳችሁ ተነስቷል። ኢየሱስ ጌታ ነው። እና የመጀመሪያው ነገር የሚያደርገው ጸጋው ዓለማዊ ምኞትን ኢየሱስ ጌታ ነው እንድትክድ ያደርጋል። ኃጢአተኝነትና ዓለማዊ ምኞትን እንድትክድ ያደርጋል። ጀስቲፊኬሽን መጽደቅ ከእግዚአብሔር ሲሆን በክርስቶስ ኢየሱስ ነፃ ስትወጣ ሲሆን፣ መቀደስ ግን በጊዜ ሂደት ሳንክቲፊኬሽን መቀደስ በጊዜ ሂደት ነው። ብዙዎቻችን ትናንትና ከብላቴኖቹ ጋር አወራ ነበር። ብዙዎቻችን ከዚህ የተነሳ ጸድቅ ያለሁ አልጸደቅኩም ብለን ግራ እንጋባለን። ጸድቃችኋል። እስቲ ጸድቅ ያለሁ በሉ። አንዳንዶች አላሉ ለመሰላችሁ ምስክር አለሽ ልጆች ውስጥ ጠይቃቸው አንዳንዶቹ አናቀም አሉ። የምሬን ነው። ጸድቃችኋል አለ። አረ በደንብ አናቀም አሉ። እጆቻችሁን ከፍ አድርጉ። በክርስቶስ ኢየሱስ እንደጸደቃችሁ እርግጠኛ የሆናችሁ ሰዎች ኢየሱስ ጌታን ገዳም ሄደህ አይደለም የምትጸድቀው፣ ተራራ ወጥተህ ሸለቆ ወጥተህ አይደለም የምትጸድቀው። መጽደቅ በክርስቶስ ኢየሱስ ነው። አሜን። ክብር ለኢየሱስ ይሁን። እስቲ በኢየሱስ ጸድቅ ያለሁ በሉ። አሜን ናችሁ። ኢየሱስ ጌታ ነው። ወደ መቀደስ ግን ስትመጡ ያ ጸጋ ዓለማዊ ምኞትን ኃጢአትን እንድትክድ ያደርጋል። አሜን። መጽደቅ ቅጽበታዊ ነው። በመስቀል ላይ የነበረው ሰውዬ ጌታ ኢየሱስን በተረዳ ጊዜ ዛሬ በገነት ከኔ ጋር ትሆናል። ጸደቀ አልጸደቀ? የት ሄዶ አስራት ሰጠ? የት ሄዶ ዘመረ? የት ሄዶ ኳየር ተደራጀ? የትም አይደለ። ጊዜ አልነበረው ግን ጸድቋል። አሜን። መቀደስ ግን ጊዜ ይፈጃል። ጊዜ ይፈጃል። ይሄ ምን ማለት ነው? በጊዜ ሂደት ውስጥ እግዚአብሔር ከላያችን ላይ የሚያራግፈው የሚቀርጸው የሚጠርበው ነገር አለ። ኢየሱስ ጌታ ነው። አንድ ምሳሌ ስነግራቸው ነበርና አስፋልትን አንድ ኢንተርቪው አደረጉት። አስፋልት መንገድን ማለት ነው። በደንብ እንዲገባችሁ ሀሪፍ አስፋልት የዚህ የአዳማ ኤክስፕረሱን እሱ ልንገራችሁ እና አስፋልት እንዴት አማረብህ ተባለ።
ምን ያልደረሰብኝ ነገር አለ? ስቆፈር ስጠረብ ዳምጠው ሲደምጠኝ ሮሎ ሲሄድብኝ አንዴ ሲያቃጥሉኝ አንዴ ሲጠርቡኝ አሁን የተመቸሁት ለዛ ነው አለ። ኢየሱስ ጌታ ነው። አሜን። እግዚአብሔር ነገር በእናንተ እንዲያልፍ በብዙ ነገር ውስጥ ማለፍ ይሆናል። ኢየሱስ ጌታ ነው። ወደድንም ጠላንም መጠረብ አለ፣ መጠረግ አለ፣ መታጠብ አለ፣ መንጻት አለ። አሜን። ክብር ለኢየሱስ ይሁን። አንድ ሰው ሲናገር ሰምቻለሁ። ወንድም ቢላዋ ወንድም እንትን መጋዝ ምናምን እንደዛ ብዬ ባላ ምንም በሰዎች እንሰራል። አንዳንድ ጊዜ በጣም ትዕግስት የሚያስተምሯችሁ ሰዎችን ይሰጣችኋል እግዚአብሔር። አሜን። ኢየሱስ ጌታ ነው። ትዕግስት ቱግ ካልክ እንድትታገስ ትዕግስት የምታስተምር እህት ይሰጣል። አሜን። እያመመ እሺ እንድትል ክብር ለጌታ ይሁን። ትዕግስት የሚያስተምሩ ሰዎች፣ ፍቅርን የሚያስተምሩን ሰዎች እግዚአብሔር ይሰጠናል። ክብር ለጌታ ይሁን። በቅስፈት ብንድንም በጊዜ ሂደት ግን እንቀደሳለን። አሜን። መድኃኒታችን ፍጹም የሆነውን ሰው ደግሞ ይቀበላል። አሜን። ወደ ፍጽምና እንመጣለን። ኢየሱስ ጌታ ነው። ጌታ ይባረክ። ሁለተኛ ነጥብ ልንገራችሁ። የመጀመሪያው ነገር ይሄ ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክደናል። ሁለተኛው ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ህይወት እንድንኖር ያደርገናል። በነገራችን ላይ ሱስ ያለባችሁ ሰዎች ድንገት ብትኖሩ እዚህም በደንብ ስሙኝ። በሱስ ዴሊቨራንስ ውስጥ የሆነ አዲክሽን ውስጥ ያለ ሰው፣ ሱስ ውስጥ ያለ ሰው ምንም ነገር ሊሆን ይችላል፣ ምትክ ይሰጠዋል። ገብቷችኋል አይደለ? ለምሳሌ አሁን ፈረንጆቹ ጋር በጣም ቼን ስሞከር የሆነ ሰው፣ በጣም አጫሽ የሆነ ሰው በላስቲክ የሆነች እንደ መብራት ነገር ትሰጠዋለች። ያንኛውን ጥሎታል፣ የሚጎዳውን ነገር ጥሎታል። ምትክ ግን ይሰጠዋል እና ያቺን ነገር ያጨሳል። ያቺ ነገር አትጎዳውም፣ ግን ሱሱን ያስታግስለታል። ኃጢአተኝነትና ዓለማዊ ምኞትን አስክዶ ምትክ ሰጥቶናል እግዚአብሔር። አሜን። ምትክ ኢየሱስ ጌታ። ለምሳሌ ፖርኖግራፊ አዲክሽን ያለበት ሰው ሊኖር ይችላል እዚህ ውስጥ። በነገራችን ላይ ካለበት መጸለይ እንችላለን፣ ነፃ ይወጣል። አሜን። ክብር ለጌታ ይሁን። አሜን። ግን አክቲቪቲ ሪፕሌስ መደረግ አለበት። እግረ መንገዴ እንደ ምክር ነው መመክራችሁ። you have to have a replacement የሆነ በፋንታው ሊያደርገው የሚገባ ሌላ አክሽን፣ ሌላ አክቲቪቲ ልሰጡት ይገባል። አንድ ሰው የተለያየ ነገር ለጴንጤዎች ሐረር ቢራ ሶፊን አዘጋጀላቸው ከመጠጥ ሲመጡ ማለት ነው። ምሕረት ያርግልን። አሜን። እኔ ነፃ በመውጣት አምናለሁ፣ ግን ደግሞ ሳይኮሎጂካሊ የሚሰራ ነገር ነው መነግራችሁ። ሳይኮሎጂካሊ የሚሰራ ነገር ነው መነግራችሁ። ምትክ የሆነ አክቲቪቲ ይሰጣል። ከዛ አክቲቪቲ የተነሳ ያ ሰው ቀስ በቀስ ከዛኛው ከነበረበት ዓለም ይወጣና አዲስ ነገር ውስጥ ይገባል። ክብር ለኢየሱስ ይሁን። እዚህ ጋር የሚናገረው የመጀመሪያው ነገር ኃጢአተኝነትና ዓለማዊ ምኞትን ክደን ከዛ ከወጣን በኋላ ራሳችንን በመግዛት በጽድቅ እውነተኛ መንፈሳዊ ሕይወት እንድንኖር ያደርገናል። ምኑ? እስቲ ጸጋው በሉ። ክብር ለኢየሱስ ይሁን። አሜን። ጸጋው ይህን ማድረግ ይችላል። ዕብራውያን ምዕራፍ 4 ቁጥር 16 ላይ ሚኪ ሕዝቅኤል 36:27 ታወጣልኛል። ዕብራውያን 4:16 እንዲህ ይላል፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ክብር ለኢየሱስ ይሁን። ምናልባት በሆነ ነገር የጎደላችሁ የመሰላችሁ
በሆነ ነገር አቅም ያጣችሁ የመሰላችሁ ሰዎች እዚህ ውስጥ ብትኖሩ የእግዚአብሔር ጸጋ ተዘጋጅቶላችኋል። አሜን። ጸጋው ማዳን ብቻ አይደለም፣ ዛሬ በህይወታችሁ ላይ ሊሰራ ይፈልጋል። መፍቀድ ይሆንላችሁ። የምትታገሉበት የምትጨነቁበት ይሄ ነገር ከህይወቴ ላይ ይቀረፍልኝ የምትሉት ነገር ቢኖር ዛሬ ነፃ የሚያወጣ የእግዚአብሔር መንፈስ አለ። አረ ሃሌሉያ! የሚረዳ የእግዚአብሔር ጸጋ አለ። ወደ ጸጋው ዙፋን ግን መንበርከክ ይሆንላችሁ፣ መቀረብ ይሆንላችሁ። በኢየሱስም ያነሳችኋል። ኢየሱስ ጌታ ነው። አንድ ሰው የዛሬ 4 ዓመት ይመስለኛል እና ቼን ስሞከር ነው። ቼን ስሞከር ማለት ነን ስቶፕ የሚያጨሰው ግን ያ ሰው በልሳን ይጸልያል። አትፍረዱ ወገኖች። እና ያ ሰው በትክክል መጣና መኪና ውስጥ ነው። ሚስቱ ሱፐርማርኬት ውስጥ ስትገባ ፓስተር እንድጸልይልኝ እፈልጋለሁ አለ እና ጸለይኩለት። በወቅቱ የጮኸ ነገር የለም፣ ምንም ያለ ነገር የለም። ግን ስቅስቅ ብሎ አለቀሰ። እግዚአብሔር ይረዳሃል ተባብለን ተለያየን። የሚገርማችሁ ነገር ከአንድ ወር በኋላ ረስቶታል፣ አጨሶ አያውቅም። ኢየሱስ ጌታ ነው። ቼን ስሞከር ማለት አንዱ ሲጋራ ሲያልቅ ሌላ ሲጋራ መተካት አለብህ። ጸጋው ያስችላል። ኧረ እስቲ ጸጋው ይረዳኛል በለው። ዛሬ ብዙዎችን ነፃ የሚያወጣ የእግዚአብሔር መንፈስ በኢየሱስም ይገናኛችኋል። ሳላውቅ ነፍሴ በከበረ ሰረገላ ላይ አስቀመጠችኝ ይላል። ኢየሱስ ጌታ ነው። ጸጋው በአንተ ውስጥ አቅም ሲሆንህ መጣል ያቃተህን ነገር ያስጥልሃል። መካድ ያቃተህን ነገር ያስክድሃል። መራመድ ባለብህ ጎዳና ያስኬድሃል። እስቲ ጸጋው በሉ ባካችሁ። በኢየሱስም ጸጋው ያስችላችኋል። አንዳንድ ጊዜ ሰዎች በሆነ ነገሩ ስታልፉ አቤት ከዚህማ አትወጣም፣ አቤት በዚህማ ሊያልፍ አይችልም ይላሉ። የእግዚአብሔር ምሕረት የእግዚአብሔር ጸጋ ግን ሃሌሉያ ድንገት በላችሁ ላይ ይገለጥና እንዴት አለፍኩት እስክትሉ ድረስ በሚደንቅ ሁኔታ ያሳልፋቸዋል። አይቻለሁ የሚል ሰው ለእግዚአብሔር ክብር ይስጥ። ይሄ ጸጋ በኢየሱስም በእያንዳንዳችሁ ላይ ይምጣ። ኧረ ሃሌሉያ! እስቲ የእግዚአብሔር ጸጋ በሎ። እቺ አዲሷ ዘማሪ ዘሪቱ በእውነት ዘመኗ ይባረክ። አሜን። ጸጋው እያለች ልስስ የመኪና ውስጥ እሱን ነው ተከታታይ ሰማይ ከረም። ጸጋው በኢየሱስም ይምጣባችሁ። ጸጋው በኢየሱስም ይጨምርላችሁ። አረ ሃሌሉያ! እስቲ ከጎናችሁ ያለው ሰው ወደ ግራም ወደ ቀኝም የእግዚአብሔር ጸጋ የሚረዳ የእግዚአብሔር ጸጋ ያግኝህ በሉት። በሚያስፈልግህ አቅጣጫ፣ በመታቀው አቅጣጫ ብቻ አይደለም፣ በሚያስፈልግህ አቅጣጫ በኢየሱስም ይለቀቅልህ በሉት። አንዳንዶቻችሁን ከሐዘን ያወጣችኋል። አንዳንዶቻችሁን ከአዙሪት ከኃጢአት ሰርክል በኢየሱስም ይታደጋችኋል። አንዳንዶቻችሁ በኢየሱስም በከፍታ ራሳችሁን ታገኛላችሁ። አረ ኢየሱስ ያድናል። ኢየሱስ ጌታ ነው። ሕዝቅኤል 36 ላይ 27 ኢየሱስ ጌታ ነው። መንፈሴን በውስጣችሁ አኖራለሁ። ኢየሱስ ጌታ የጌታ መንፈስ በእኔ ውስጥ አለ በለ። ቀጥል ምን ይላል? በትእዛዜም አስኬዳችኋለሁ። ድሮ ብልጭ ብሎብህ የምትደባደብ ከሆነ አሁን ድብድብ አይመጣልህም። አሜን ናችሁ? አረ ኢየሱስ ጌታ ነው። አሁንም አለ እንደዚህ ብልጭ የሚልበት በኢየሱስም ይነሳል። አሜን ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እስቲ የጌታ መንፈስ በእኔ ውስጥ አለ በሉ። መንፈሴን በውስጣችሁ አኖራለሁ። ቀጥል። በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ። የእግዚአብሔር መንፈስ የእግዚአብሔር ጸጋ በላያችሁ ላይ ሲመጣ ክብር ለጌታ ይሁን። በፊት ሳታውቁት ራሳችሁን በጨለማ ዓለም ውስጥ ኢንጆይ ስታደርጉ ስትዳክሩ ታገኙት ነበር። አሁን ግን በእግዚአብሔር ጸጋ ፍለው ስታደርጉ ታገኛላችሁ። አሁን ግን በእግዚአብሔር ጸጋ በርትታችሁ ታገኛላችሁ። አሜን። ያ የሚቀይር ያ የሚለውጥ መንፈስ በኢየሱስም መጥቷል። አረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መጽሐፍ ለምትፈልጉ ኤፌሶን ምዕራፍ 4
መመልከት ትችላላችሁ። ድሮ የነበርንበትን ይናገራል ከ22 ጀምሮ። አሁን ያንን ነገር እንደሻረን ይናገራል። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ምናልባት የምትታገሉ በተለያየ ነገር ውስጥ ያላችሁ ሰዎች፣ ምክንያቱም አሁን ያለንበት ዘመን ክርስቲያን ነው ትላላችሁ፣ ብዙ ነገር ውስጥ አለ ሰውየው። በጌታ ነው ትላላችሁ፣ የአገልጋይ ነው ትላላችሁ፣ ብዙ ነገር ውስጥ አለ። እሱን የሳንክቲፊኬሽን የመቀደስ ስራ እንዲሰራ ለመንፈስ ቅዱስ እንድትፈቅዱለት ነው የዛሬ ዋናው የትምህርት ዓላማ። ወደ ጸጋው ዙፋን መቅረብ ይሆንላችሁ። የሚረዳ የእግዚአብሔር ጸጋ ተዘጋጅቶላችኋል። ያነሳችኋል፣ ይቀይራችኋል። ለዲያብሎስ ተላልፋችሁ አትሰጡም። አሜን። ክብር ለኢየሱስ ይሁን። ሶስተኛ ነገር ልጨምርላችሁና ጨርሳለሁ። ጌታ ይመስገን። ዓለማዊ ምኞት ክደን ይልና የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን መገለጥ እየጠበቀን ይላል። ክብር ለጌታ ይሁን። የክርስቶስን መገለጥ እንድንጠባበቅ ጸጋው ያደርገናል። አሜን። ክብር ለጌታ ይሁን። ብዙ ሰዎች ተስፋተው አላያችሁም? ከጸጋ ጎለው ነው። ጸጋው ሲበዛላችሁ ግን ተስፈኛ ነው የሚያደርጋችሁ። አሜን። በነገራችን ላይ ስለ ክርስቶስ ብቻ አይደለም። ተስፋ አንድ የመንፈስ ፍሬ ነው አይደለ? ደስተኝነት፣ ፍቅር እንዳለ ሁሉ ተስፈኝነት አንዱ የመንፈስ ፍሬ ነው። እግዚአብሔር የሰጠን። ክብር ለጌታ ይሁን። እስቲ ተስፋ አለኝ በሉ። የትኛውም ነገር የትኛውም ታሪክ ክላይማክስ አለው፣ ወይም ደግሞ የታሪኩ ቁንጮ የሚባል ፒክ የሚባል ነገር አለው። ለምሳሌ ሪሌሽን ላይ ያለ ጓደኝነት ላይ ያሉ ጥንዶች የግንኙነታቸው ቁንጮ ምንድነው ካላችሁ መጋባት አይደለ? ሲጋቡ ቁንጮ ላይ ይደርሳል። የሚማር ሰው ሲመረቅ ቁንጮ ላይ ይደርሳል። የክርስትና ቁንጮ የጌታ ኢየሱስ ክርስቶስ ዳግመኛ መምጣት ነው። ኢየሱስ ጌታ ነው። ይሄ ተስፋ እንድንጠብቅ ጸጋው ያደርገናል። እስቲ ኢየሱስ ይመጣል በሉ። አሜን። ሌላ ነገር ምንም ባይመስላችሁ፣ ምንም ባይመስጣችሁ፣ በሕይወታችሁ ላይ ደስ የሚል ነገር እንኳን ባይኖር በአንድ ነገር ደስ ሊላችሁ ይገባል። ይህ የምናየው ዓለም ይጠቀለላል። አሜን። መድኃኒታችን ታላቁ ተስፋችን ኢየሱስ ክርስቶስ ይመጣል። እስቲ አንድ ሰው ጮክ ብሎ ኢየሱስ ይመጣል ይበል። እስቲ ጮክ ብላችሁ በሉ። የተባረከው ተስፋችን መድኃኒታችን ታላቁ አምላክ ኢየሱስ ይመጣል። አረ ሃሌሉያ! የትኛውም ጤነኛ ቤተክርስቲያን ማራናታዊ ናት። አሜን። ኢየሱስ ይመጣል። በኢየሱስ መምጣት የማታምን ቤተክርስቲያን ልትባል አትችልም። ዴድ ናት፣ ተስፋ የላትም፣ ምድራዊ ናት። እኛ ግን ሰማያዊዎች ነን። አሜን። ከላይ የሚመጣ ተስፋ አለን። ክብር ለጌታ ይሁን። ራእይ ላይ አንብበን እንጨርሳለን። ጌታ ይባረክ። ራእይ ምዕራፍ 1 ቁጥር 7 ላይ አላችሁ? ደህና ናችሁ? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ምዕራፍ 22 ላይ ደግሞ መንፈሱና ሙሽራይቱ ና ይላሉ። አሜን። ማራናታ። ጌታ ሆይ ቶሎና። ቆመን እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ሃሌሉያ፣ ሃሌሉያ። የእግዚአብሔር ጸጋ ይብዛላችሁ። የእግዚአብሔር ጸጋ ይብዛላችሁ። ይህ ጸጋ የዳንበት ነው። ይህ ጸጋ የምንኖርበት ነው። ዓለማዊ ምኞትን እንድንክድ የሚያደርገን ጸጋ ነው። ይህ ጸጋ በተስፋ እንድንኖር የሚያደርገን ጸጋ ነው። ይህ ጸጋ የጽድቅን ሕይወት እንድንኖር የሚያደርገን ጸጋ ነው። ይሄ ጸጋ ስለተሰጠን ጌታ እንድናመሰግን ያስፈልጋል። በምስጋና ሁኑ። ኢየሱስ ያድናል። ሃሌሉያ፣ ሃሌሉያ። ጸልዩ፣ አመስግኑ ጌታን።
ሃሌሉያ በሕይወት ጎዳና ፈተና ቢበዛ ጌታን የጠራ ንጹሕ ሰው አይጠፋ። አሜን። ይኸውላችሁ አንድ ጸሎት እንድንጸልይ ይፈልጋለሁ። ወደ ጸጋው ዙፋን በእምነት እንቅረብ። የሚረዳ ጸጋ ይለቀቅልናል። አሜን። ኃጢአት የለብንም ብንል እንዋሻለን። በምንታገልበት ነገር የእግዚአብሔር ጸጋ እንዲለቀቅ ድልነሽ እንድትሆኑ ከፈለጋችሁ አሁን ጸልዩ። ራይት ናው አሁን የጸሎት ጊዜ ነው። ኢየሱስ ጌታ ነው። ሃሌሉያ። አንዳንዶቻችሁን ሲያነሳችሁ ስለማይ ነው፣ ሲረዳችሁ ስለማይ ነው፣ ነገራችሁን ሲቀይር ስለማይ ነው። በእምነት ኮኔክት አድርጎ ሃሌሉያ። በሕይወት ጎዳና ፈተና ቢበዛ ጌታን የጠራ ንጹሕ ሰው አይጠፋ። እጄን ያዘኝ ብሎ ሲጮህ ይሰማዋል። ከረግረግ አውጥቶ በድል ይመራዋል። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር። እግዚአብሔር የረዳው ሰው እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ ሃሌሉያ። አላያችሁም ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር። ችግረኛ ሊውጥ ጠላት ሲገዳደር በሚያስፈራራ ቃል በትዕቢት ሲናገር ደርሶ የሚታደግ እግዚአብሔር ብቻ ነው። በሰው መታመን ግን የከንቱ ከንቱ ነው። እግዚአብሔር ሲረዳ ከሰማያት አሜን ቅንነት ፈርዶ አላያችሁም ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን የቅዱሳን ከሰማይ መጣ ዘመናትን ቆጥሮ ጌታ ይመለሳል። የልጆቹንም ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። በጭብጨባ እስቲ እግዚአብሔር ሲረዳ ከሰማይ በደልን ሲያስወግድ በቅንነት ፈርዶ አላያችሁ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር ወጥመዱ ተሰበረ እኛማ መለጠ ጠላትም ደረቀ እኛም ለበለ አውጅ እባክህ ወጥመዱ ተሰበረ እኛማ በለጠ ጠላትም ደረቀ እኛም ለመለመ ከሳሽም ደረቀ እኛም ለመለመ አሳዳጃችን በባህር ሰጥሞ ምድረ በዳ ባንተ ለምልሞ
ከያለንበት ተሰብስበናል እኛም ሰውን